What's good YouTube? እንዴት ናችሁ? How are you everybody? እንዴት ናችሁ? ሶ በባለፈው ቪዲዮ ጊቫዌ ነበረ እና 5 ሰዎችን መርጬ እሸልማለሁ ብዬ ነበር። የነበረው ደግሞ ሰብስክራይብ፣ ላይክ ማድረግና ኮሜንት ማድረግ ነበረ። የተወሰኑ ሰዎችን ይሄው 5 ሰዎችን አሁን እንመርጣለን። እነዚህ ሰዎች ቴሌግራም ላይ በዚህ ዩዘር ኔም ኮንታክት አድርጉኝ፣ ጊፍታችሁን መውሰድ ትችላላችሁ ማለት ነው። ይመቻችሁ። ሶ እዚህ ጋር እንደምታዩት 5 ሰዎች ነው እየመረጥን ያለ ነው። እነዚህ 5 ሰዎች ቴሌግራም ላይ እንዳልኳችሁ በዚህ ዩዘር ኔም ኮንታክት አድርጉኝ፣ ከዛ ጊፍታችሁን መውሰድ ትችላላችሁ። በአሁኑ ለየት የሚያደርገው ለአንድ ሰው 1000 ብር እሸልማለሁ። ራንደምሊ ነው የምመርጠው። ከእናንተ የሚጠበቀው ሰብስክራይብ ማድረግ፣ ላይክ ማድረግ፣ ከዛ ኮሜንት ማድረግ ነው። ሰብስክራይብ ላይክ ሳታደርጉ ኮሜንት የምታደርጉ ከሆነ አውቶማቲካሊ ዲስኳሊፋይ ነው የሚያደርጋችሁ። ስለዚህ ሜክ ሹር ሰብስክራይብ እና ላይክ ማድረጋችሁን ከዛ ኮሜንት አድርጉ። ራንደምሊ እንደዚህ እንመርጣለን። ከዛ 1000 ብር እንሸልማለሁ ማለት ነው። ሌትስ ጎ። ሶ ዛሬ የምንጀምረው ማለት ነው ቶፕ 5 worst laugh in history። በቃ የተመዘገቡ 5 በቃ የተመቱ ሳቆች ናቸው። ከነሱ ነው የምንጀምረው። Man, I don't know. I don't even know where you sitting at. Like. ማለት ይሄ እያሾፈሩ ይመስሉ ሲጀምር ይሆናል አይደለ? ሶሊ ስታላግጡ ምናምን ምስቁት አይነት ሳቅ። For nobody. What the fuck do you think I am, rich? Bro, you're getting Bugattis and Lamborghinis for everybody out here. ወይኔ እግዚአብሔር ያስቃል። በቃ ኧረ በስመ አብ። ሰው ግን ኦኬ እግዚአብሔርን ሀበሻ ማለት ነው። ሀበሻ በቃ ያምርበት ምንም ነገር ማለት ነው። ማለት it's weird ማለት ኧረ ወይኔ ደግሞ እሱ ላይ እሷ ትሻላለች፣ ግን እሱ ላይ አዎ ነው። ኧረ በስመ አብ हमको प्यार है सिर्फ तुमसे እንዲህ ተጀመረ ይበላል። ይሁላችሁ ማይሆን በቃ ቀልድ ደግሞ የሚቀልዱ ሰዎች አሉ ማለት አሁን ነው። አሪፍ መክሰስ አዘጋጅተንላችኋል። ያው ኮርን ፍሌክስ ቨርሰስ የበግ የበጉን ይባሉበት ነው። የበጉን ጽዳጅ በኮርን ፍሌክስ አድርገው ሊሰጡ ማለት ነው። አይደረግም ማለት በሽታ ምናምን ቢዝስ ማለት አለ እኮ በሽታ እኮ ማለት ሰው ታሳምማላችሁ። ስሙ አሁን እዚህ ጋር ኮርን ፍሌክስ ቦትታል ቀድሞ ጨርሰ ሙሉ ብሩ ወሳጅ ጀምሩ ስትባሉ ነው ጀምሩት። ቀድሞ በጨረሰ ነው እንዳጀመረ ይኸውልህ ይሄንን ብር ጠጋብ ያው ጀምሩ ስትባሉ ትጀምራላችሁ። 2 3 ጀምሩ። እንዲህ ተጀመረ ይደብራል። እግዚአብሔር ይደብራል። አገናኘን ችግር የለውም። ይጣፍጣል። ምን ሶ ባለፈው አድዋ ተከብሮ ነበርና የሚገርም ፎቶ ፖዞች ነበሩ ምናምን ዳም ዋሲሄድ ሚኒሊክ ኑካለ ወደ ዋሲሄድ ሚኒሊክ ኑካለ አይቀርም በማርያም ስለናለ አይቀርም በማርያም ወደ ዋሲሄድ ሚኒሊክ ኑካለ ወደ ዋሲሄድ ሚኒሊክ ኑካለ አይቀርም ማለት ሰርከስ ነው ምንድነው ማለት ግራ የሚገባ ነገር እኮ ነው። ሰው እንዴት ነው ክሬቲቭ ሆኖ በዚህ ልክ ስግጥ የሚለው ማለት ክሬቲቭ ሆኖ በቃ ስግጥ ያለ ክሬቲቭ ማለት ነው። ምን ይሻለናል? የት እንሂድ? ሚኒሊክ ራሱ ቢያውን በቃ ብሎ ነው የሚጮት።
የኔ ግን ሌላ ነው ወዲህ ነው ሚስጥሩ የአይኔ ማለት እዚህ ጋር ማለት ነው አንፈርድበትም። እኔ እንጃ የሆነ እንትን የሚል ነገር አለ አይደለ? አሮ ነው በቃ የሆነ የሚያስገድድ ነገር አለ እንድታየው ማለት ነው። እኔ አልፈርድበትም፣ አልፈርድም። አሊያ ጥሩ ሰማኛል ደስታ ከሌሎች አብልጣ ኖራ ያለች አሁን እሺ ምን እሺ አታምርም ወይ ታዲያ የእውነት እያታ ባይኖቿ ምትረታ እያት የልብ ብያልኳችሁ የማጫወታችሁ እኔም ብላ ተገኝታለች ተመልከቷት። ይኸውላችሁ ጋይስ ምን መሰላችሁ አሁን እንደዚህ አይነት ሰው እንዳለ የታወቀ ነውና ማንሳት ይችላሉ እና ሌላ ነገራቸውን እዚህ ጋር ጸጉራቸውን ከሚያነሱት በቃ እንደዚህ አይነት ነገር ሀፕል ሊያደርግ ከቻለ ማንሳት በቃ አይደለ ማለት ይሄናል እስካለ መለየት ከመድረስ ይቅድም ምናምን ከመሰራት እቺ ሲያርግቹን ጸጉር ከማንሳት እዚህ ጋር ያለው ማንሳት ማለት ወፍራም ሴት ከሆንሽ በፍጹም መልበስ የሌለብሽ ልብስ አንደኛ ጠባብና ይኸውላችሁ ወፍራም ከሆናችሁ ማለት ነው ፕሊዝ ጠባብ ልብስ አትልበሱ ማለት በጣም ይሄ ታይት ማለት ነው ታይት አድርጋችሁ ላይክ ወፍራም ከሆናችሁ ማለት ነው አይመጡም የሆነ ጥሩ ያልሆነ ቅርጽ ይሰጠዋልና በተለይ ይሄ ትንሽ ወፈር ያላችሁ ሰዎች ላይክ በጣም ነው ያለ አይደል ኦቢሲቲ ምናምን ውስጥ የገባችሁ ሰዎች ከሆናችሁ የሆነ እንዴ ጥብቅ ያለ ልብስ አይመከርም ማለት የልቤን የተናገረችው ድል የሆነ ጥብቅ ያለ ልብስ እኔ ሶሪ አይቻለሁና ላይክ የሆነ ክብድ ነው የሚለው በቃ ማለት ምንድነው እንደዚህ አይነት ስሪት ምናምን ነው የምትሉት መስልሽ። ሶስተኛ ወደ ጎን መስመር ያላቸው ልብሶች ከነሱ ይልቅ ወደ ታች መስመር ያላቸው ልብሶች ስሊም ሉክ እንዲኖረን ያደርጋሉ። አራተኛ ስስ የሆነ ፋብሪክ ያላቸው ልብሶች። አምስተኛ ሃይ ዌስት እና ጠባብ የሆኑ ቁልፎች። ያ ሃይ ዌስትም አይመጡ ምክንያቱም ይሆናል አይደለ ሰውነታችሁን እንደዚህ ውጥጥት እንዲሉ የሚያደርጉና she's right ያላቸው ልብሶች ገና ስትሄድ ማለት የሚያስሩ ማለት ነው። እንደዚህ አይነት ድራማ ማለት የሚሰሩ ሰዎችም አሉ የሚያዩም ሰዎች አሉና በሰላም ነው ወለቱ እግዚአብሔርን ያስብላል እንዴ ማን ነው እንዲ ድራማ እንዲሰራ ማን ነው እሺ እንደዚህ ድራማ እንዲሰራ የሚያደርጉት ይሞት ማልቀሳቸው ለምን እንደሆነ ታውቃላችሁ ለምንድን ነው ምክንያቱም እዛ የተኙ ታማሚዎች ለቅሶ ሲሰሙ ሞትኩ እንዲ ብለው ደንግጠው ሊሞቱ ስለሚችሉ እግዚአብሔር ግን ይሄ ነገር ትክክለኛ ነገር ነው ማለት ሆስፒታል ውስጥ ሰው እንደዚህ በቃ ሞተሪ ምናምን ከተባለ ሌላ ህመምተኛ ይረበሻል ገባችኋ ሞትኩኝ እንዴ ምናምን ሳይሆን ይረበሽና ሳይኮሎጂካሊ በቃ እኔም እንደዚህ ነው ሞሩ ምናምን ብሎ ያስባል ብያስባለሁ እንደዛ ከሆኑ ደግሞ ላይክ በቃ በመንፈሳቸው ከሞቱ ላይክ በቃ እንደዚህ ሆናል ብለው ካሰቡ ላይክ ሊሆኑ ስለሚችሉ አሁን እኔ እንደዛ ነው መስለኝ የኔ ሐሳብ ነው ቅርሻታም ምን ትቀርሽብኛለህ ላይ እየመጣ እዚህ የማንም ቅርሻታም ላይ መቀርሸት የለበትም ዋ ግሜ ተግማማ ወይኔ ያስብላል እግዚአብሔር ምን አርጊ ነው የሚሏት ፍቅረኛለ አዎ እንት ምንድን ነበር ያልከው እቹ ትከሉ ሲል እኛ መቀንጠስ ላይ ነበር 18 ያህል ሙዚቃዎችን ያካተትክበት በጣም ትልቅ አልበም ነበር ንጉስ አልበም እና ከምን ደረሰ አላወኩትም በግ ስንት ብልት አለው እንዴ 17 ቆይ ተስማ አንድ ነው ማለት ብልት አንድ ነው ትክክል ነው አንድ ብልት ነው ያለው ግን ብልት ሌላኛው ማለት ነው ገባችሁ ሃን ሁን ሂን ሃን ሄን ሄን እንደዚህ ያደረገ ምናምን ፊደሉን የፈጠረው ሰውዬ ማን ነው
በመላው ዓለም ስለነዚህ ነገሮች ይነገራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? ዲሊት ማድረግ አለብን። በቃ አለቀ። እኛም ይብቃ። የእስካሁኖቹ ቪዲዮዎች እነዚህን ይመስሉ ነበር። በሚቀጥለው ደግሞ በአሪፍ ቪዲዮ መለሳለሁ፣ ወይ ደግሞ አሁን በተለየ ኮንተንት ልመጣ እችላለሁ። አሁን እናንተ ግን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ጊቭአዌይ እንዳትረሱ። እንዳልኳችሁ ነው 1000 ብር ለአንድ ሰው ኮመንት ላይ ራንደም ሊመርጭ ይሸልማለሁ። ይመቻችሁ።